የአውሮፓ ሊግ ጨዋታዎች ትናንትናና ከትናንት በስቲያ የአውሮፓ ቻምፒየንስ ሊግ ውድድሮች መካሄዳቸውን እናስታውሳለን። ዛሬ ደግሞ ሁለተኛው የአውሮፓ መድረክ ትልቅ ውድድር የአውሮፓ ሊግ ጨዋታዎች ዛሬ ቀጥለው ይደረጋሉ። 2:45 የስዊዘርላንዱ ባዜልና የሮማኒያው ኤፍሲኤስቢ ጨዋታቸውን በሴንት ጃኮብ ፓርክ ስቴዲየም ያከናውናሉ። ዲናሞ ዛግሬብ ከሴልታ ቪጎም ሌላኛው የ2:45 ጨዋታ ነው። የዴንማርኩ ሚቲላንድ እና ሴልቲክ 2:45 ሲጫወቱ ሳልዝበርግ ከጎሄድ ኤግልስ የኔዘርላንድስ ቡድን ነው የጨዋታቸውን በተመሳሳይ ሰዓት ያደርጋሉ። ኡትሬክት ከፖርቶ፣ ክሬቭና ዝቬዝዳ ከሊል፣ ማልሞ ከፓናትኒያኮስ፣ ኒስ ከፍራይቦርግ ጨዋታቸውን ያደርጋሉ። ስተርም ግራዝ እና ኖቲንጋም ፎረስትም በተመሳሳይ የ2:45 የጨዋታ መርሃ ግብር ነው። ምሽት 5 ሰዓት ላይ በቅርቡ የሰላም ስምምነት የፈረመው የእስራኤሉ ክለብ ማካቢ ቴል አቪቭ እና አስቶን ቪላ ጨዋታቸውን በቪላ ፓርክ ያደርጋሉ። ይህ ጨዋታ ውጥረት የነገሰበት ጨዋታ እንደሆነ እየተዘገበ ይገኛል። ምክንያቱም በበርሚንጋም ከተማ ብዙ የፍልስጤም ደጋፊዎች ስላሉ ጨዋታው ውጥረት የነገሰበት ስለሆነ የማካቢ ቴል አቪቭ ደጋፊዎች በስታዲየም እንዳይገኙ የአስቶን ቪላ እግር ኳስ ክለብ ውሳኔን አሳልፏል። ቦሎኛ ከብራን፣ ፌሬንክቫሮሽ ከሉዶጎሬትስ፣ ራዝግራድ ፓኦክ ኤፍሲ ከያንግ ቦይስ፣ ሬንጀርስ ከሮማ፣ ሪያል ቤቲስ ከሊዮን እንደዚሁም ብራጋ ከጌንክ ጨዋታቸውን ምሽት 5 ሰዓት ሲሆን ያከናውናሉ። በተመሳሳይም ስቱትጋርት ከፌኖርድ እና ቪክቶሪያ ፕሌዘን ከፌነርባቼ የ5 ሰዓት ጨዋታዎች ሲሆኑ የኮንፈረንስ ሊግ ጨዋታዎችም ዛሬ ቀጥለው ይደረጋሉ። ኤኬ አቴንስ ከሻምሮክ ሮቨርስ፣ ማይንዝ ከፊዮሬንቲና 2:45 ሲሆን ሲጫወቱ ያለፈው ውድድር ዘመን የእንግሊዝ እግር ኳስ አጠቃላይ አሸናፊው የኤፍኤ ካፕና የኮሚሽን አሸናፊው ክሪስታል ፓላስና የኔዘርላንዱ ኤዜድ አልከማር በሴለርስ ፓርክ ጨዋታቸውን ያከናውናሉ። በተለይ ባለፈው 15 ቀን ክሪስታል ፓላስ በኢኬ ላርናካ በሜዳው በቆጵሮሱ ቡድን 1-0 መረታቱ ይታወሳል። አስቶን ቪላም ባለፈው 15 ቀን በጎሄድ ኤግልስ 2-1 መረታቱ ይታወሳል። ዛሬ ሁለቱም ቡድኖች ጨዋታቸውን በሜዳቸው ያከናውናሉ። በተለይ አስቶን ቪላ ክብረ ወሰን በጣም ይገርማል። በኡናይ ኤምሬ ስር እየሰለጠነ አንድ ጨዋታ ብቻ ነው በአውሮፓ መድረክ ጨዋታዎችን 14 ጨዋታዎችን አድርጎ 12ቱን ድል አድርጓል። አንዱን ጨዋታ አቻ ሲለያይ አንደኛውን ብቻ ነው የተሸነፈው። ጥሩ ክብረ ወሰን ያላቸው ታክቲሽያን ስፔናዊ አሰልጣኝ ናቸው። አስቶን ቪላን ዘንድሮ ወደ ውጤት ጎዳና እንደሚመሩት ይጠበቃል። ወደ አጫጭር መረጃዎች ሳልፍ ደግሞ የአስቶን ቪላ አማካይ ስኮትላንዳዊ ጆን ማጊን እስከ 2028 ድረስ የሚያቆየውን አዲስ ውል መፈረሙ ታውቋል። የ31 ዓመቱ አማካይ በ2018 ከ7 የውድድር ዘመን በፊት ነበር ከሀገሩ ክለብ ሄበርኒያ ወደ ቪላ ፓርክ የተዘዋወረው። በዚህም ባለፉት 7 ዓመታት 300 ጨዋታዎችን በሁሉም ውድድሮች